ቫሪኮሴል ምንድነው? ቫሪኮሴል ህክምና ይፈልጋል። ህክምና ካስፈልገውስ ምን አይነት የህክምና አማራጮች አሉ? ቫሪኮሴል ማለት በወንድ የዘር ፍሬ ላይ የሚፈጠር የደም ስሮች መስፋት በተለይ ደግሞ ቬን የምንለው የደም ስሮች መስፋት የሚከሰት ሁኔታ ነው። ብዙ ጊዜ በግራ በኩል የሚከሰት ሲሆን አልፎ አልፎ ደግሞ በቀኝ በኩል እንዲሁም ደግሞ በቀኝም በግራም ሊፈጠር ይችላል። ቫሪኮሴል በአብዛኛው ወንዶች ባይከሰትም ወደ 15% የሚጠጉ ወንዶች ላይ ይገኛል። ሁሉም ቫሪኮሴል ያለባቸው ሰዎች የግድ ህክምና አይፈልጉም። በአንዳንድ ሁኔታዎች ብቻ የተለየ ህክምና ሊያስፈልግ ይችላል። እነዚህም ቫሪኮሴል እንዳልኩት በደም ስሮቹ መስፋት የተነሳ የዘር ፍሬዎቹ ላይ ቴስቲክሎች ላይ ሙቀት ስለሚጨምር ይሄም ደግሞ የኢንፈርቲሊቲ ወይም ደግሞ ልጅ የመውለድ የስፐርም ኳሊቲውን ስለሚያወርደው የልጅ የመውለድ ችግር ሊፈጠር ይችላል። አልፎ አልፎ ደግሞ ከፍተኛ የሆነ ህመምም ሊያስከትል ይችላል በዘር ፍሬዎቹ ላይ። ሌላው ደግሞ በወጣቶች ላይ በተለይ ደግሞ በመናየው ደግሞ የዘር ፍሬ መጠንን የመቀነስ ሁኔታዎች ሊኖሩ ይችላሉ። እነዚህ ከሶስት አንዱ ወይም ደግሞ ከሶስቱ የተወሰኑት በሚኖሩበት ጊዜ ህክምና ያስፈልጋል ማለት ነው።